ከስሜት ጋር መነጋገር ስትጀምር ስሜትህ የሚፈልገው ነገር ማድረግ ትጀምራለህ ስሜትን ማድረግ የሚፈልገው ነገር ማድረግ ስትችል ከስሜት ጋር መደራደር ትችላለህ ያኔ ሞቲቬሽን ይመጣል ጧት ስፖርት ትሰራለህ ስትለው ኦኬ ለምን ይልሃል ትነጋገራላችሁ ማለት ነው ሰው ፍቃደኛ ሆኖ ይገባል ሰውነት ይለምዳል ያን ነገር ስለዚህ ለሰውነት የሚያስፈልገው ነገር ማድረግ ትጀምራለህ ማለማመድ ትጀምራለህ ባንዴ እንደ ባሪያ አትገዛው ማለት ነው ስለዚህ ሰውነትህ የብዙ ኃይል ምንጭ ስለሆነ በአግባቡ ትይዘዋለህ ማለት ነው ከዚህ ውጭ ከስሜት ጋር በደንብ እንድትግባባ ሁሉንም ስሜት ዩቲላይዝ ማድረግ አለብህ መጠቀም አለብህ አሁን ትልቁ ችግር ሰው ንዴታማ ሰው ግለጽ ስትባል ምንድነው እንዴት ነው የምትገልጸው በጣም ተናዳጅ ሰው ግለጽ አንድ በጣም ተናዳጅ ሰው አስበህ እስኪ እሱን ሰው ግለጸው ብትባል እንዴት ነው የምትገልጸው ስሜቱ ይቀያየራል በጣም ይጮሃል እቃ ካለ እቃውን አንስቶ ሊወረውረው ይችላል ያለውን ቃላቱን አይቆጣጠርም ሊሳደብ ይችላል ይሄንን የሚያደርገው አልፎ ነው ወይስ እንዴት ነው በጣም ተናዳጅ ሰው ቢሆን በጣም ተናዳጅ ከሆነማ ትንሽ ነገር ወዲያው ነው ምትነሳለህ ስለዚህ በቀን ውስጥ ኦልሞስት ያንን ሰው ስታየው ምታስታውሰው ከዛ ሰው ምንድነው የትኛው ስሜቱ ነው ምታስታውሰው ተረጋግቶ ሲያወራ አይደለም ምታስታውሰው በቃ ምታስታውሰው አንድ ስሜት ነው ስለዚህ ያንን ሰው ራሱ ሲነሳ ያኔ የሚናደደው ሰው ትላለህ ማለት ነው ለምን የዛ ሰው ያንን ስሜት ምን አድርጎታል ማለት ነው ከመጠን በላይ ተጠቅሞታል ስለዚህ የመጀመሪያው ንዴት ላይ ያሉ ሰዎችን መመክረው ነገር ኦኬ ንዴቱን እሺ እንተው ተደስተህ ታውቃለህ ተረጋግተህ